Hey guys, what's up? It's JJ. We're back with another. Let's go. So today, a better video. I'm setting reacting now. I don't know. Let's get reacting now. I got that. Subscribe, share, and what a video. ቤተሰብ ወርጭ አስቸገራችሁ ገመድ ዝለሉ ታንኮል ዝለሉ ወሬ ዝለሉ አመት ዝለሉ ራት ዝለሉ You mentioned respect. What is ዝለሉ? Nah, for real. What is ዝለሉ? አመት ዝለሉ እስማ የምሩን ነው ዝለሉ ላላችሁ የምትምጣዬ ነገር አቤት የክትፎዬ ነገር አይወራ አቤት የቆጮዬ ነገር አልዋቦጣት የቆጮዬ ነገር ተውት አልዋቦጣት የቆቆስዬ ነገር አቤት ጎረስ ጎረስ አቤት የቆጮዬ ነገር ዝም ብሎ ማስገብ ክትፎዬ ተውት ይጀምራ no diddy ነገር ባ yo ለሽክለ ጋር ርሱለት እንግዲህ 3 ወር ነው የቀረን አርሱለት እንደዚህ ነው አቤት መልስ ኢንሻአላህ ማስተር ሚስዋሽም ነው ብርገኛው ጀማል መስራት ተፈልጉ መምጣት ይችላል ኪክቦክሲንግ ታይቦክሲንግ ሚክስ ማርሻል nah GG's bro አይ ሀያት ቆለጥ በልታት ነው ያልሽው አይደለም ተሰውጭ ተፋቱ እኛ ስፖርት ነው የሰራ ነው ሰሞኑ የሆነ ቪዲዮ ለቅቄ ታይት ይሄ እኮ ታይት እኮ ማለት ፕሮፌሽናል ልብስ ነው stop capping bro ፕሮፌሽናል ማርሻል አርቲስቶች ስፖርተኞች የሚለብሱት ታይት ነው የኔ እንግዲህ ያው ስራ ላይ መቼስ ስራ ላይ ስትሆን ብዙ ነገሮች ይተኛል yes you should know this yo this nigga got so አበሻ ዝም ብለህ ትጫጫለህ እያንዳንድ ማለት ነው ቆይ እናንተ እስክትበስሉ እኛ እንረር እኛ እኮ ቀድመናችሁ ነቅተን ነው የተሾመው እንጂ አንድ ፈረንጂ ብታዩ ወይም የአሜሪካን ፉትቦል ተጫዋች ወይም የቢጄጄ ብራዚሊያን ጁጂሱ ወይም የሆነ አበርኩም ቀወስኩም መድኃኒቱ አይጠፋ ትንሽ በሽታዬ እስኪገኝ ቢያለፋ የለም መርማሪ ሰው ጥሩልኝ አዋቂ እሷን ካመጣልኝ ሌላ አልፈልግ በቂ አበደ ይሉኛል አብጃለሁ የማበዴ ምክንያት እንዴ ጉንዳን ያዘው ነው ይመስል እሷን አቅርቤያለሁ ሳልደርስበት ደርሶ ፍቅሯ ጉድ አደረገኝ ውበቷ ማርኩ ነው እጇ ላይ ጣለኝ ምነካው This shit is crazy. አባቱ የኛርጂቼ ለዚህ እንዳታረጋኝ ያበር It's crazy. እስራ ክፉ ሰው እጭኗ ላይ ወጣ አሁን እኔ ብሆን ስንቱ በተወጣ She like ስንቱ በተወጣ እስራ እንደዚህ ተራምዶ 67000 ላይክ wow Everything sucks. Just kidding. Everything is great. No, really, I haven't thought about my ex. So cringe for me, bro. Chance a day. ምንም የለም አይነት የሚባል የለም እንዳንተ አይነቱ ነው ማሳያ ያው ብቻ so yeah I was thinking ቁም ነገር ግን ፈሳም ችግር አለው ባንተ ፊት what ቆይ you're gonna hate me ምን ከዚህ በለጠ እንዴ ልፈት መች ፈስቼ ማቀው ስነ ስርዓት እኔ ጋር ሁሌ ነው አለኩ ፎቶ አይደለም በፎቶ አይፈሳም by the way በፎቶ አይፈሳም ግን ለምንድን ነው ሁላችንም ፈስ ምን እንጸየፈው ነው እኔ አሁን ብዙ ሰው እኔ አሁን ሪሌሽንሺፕ ውስጥ ገብቼ ማለት ነው
ስለመብሳ መሳቀቅ የለብኝም ፋሲካ መጣ መብሳት ነው ያለብኝ ሳቀቅ አዎ አይደለ ወይ የሷ ነገር ራሱ እስም ሌላ ታሪክ ታቷል አይደለ ዘይ ማይባል ነገር መቅረጽም ባዮ የወንዱን አወራር ሰምታችሁታል Come on, I'm serious. እቺ ልጅ ፍቅረኛዋን አንተ ፊት ብፈሳ ምን ችግር አለው እያለች እያዋራችሁ እኔ የመጨረሻ ነገር ምንድነው ሳይ I mean she have a point ግን አላ ሶሻል ሚዲያ ላይ የሚያስለቅቅ ነገር ደረጃ የሚያደርስ ነገር አይደለም ነው ያ ብቻ shout out to her bro 787 ኤርባስ በነፃ የምድሩ 787 V8 2008 የኢትዮጵያ ፕሮሞሽን ግን በጣም ከጊዜ እየተቀያየረ ነው በቃ ሆም ብለው እኮ ነው የሚያደርጉት ሚስት ባሏን ገና ከቤቱ ሲመጣ እንዴት እንደምትቀበለው ነው የሚያሳየን አንላይ ነው ቆንጆ ነበር አውጣኝ እኔ ማለት ኦ ማይ ጋድ ሰርተሻት ነው ወይ የኔውድ ወይ oh my god damn oh my god ልግሪ ሆነ ዘጋጅተሽ ነው oh my god እድለኛ በኢየሱስ ስም ደስ ስትል በረካት ነው እኔ ጀግና ባል ወደሃለሁ መቀጠል ካነበረ በመገ ቸኮሌት ተሸሸረ ይቀስላ መተዋወቅ ቅድም ወስገዝተሽኛል የ180 ቅድም የ180 ብር ተስገዝተሽ መጥቼ በለውት እንዳይሳለስው ድር ሲያለቅም ነበር እናት ውይ ላብራዲስ ቢኮን ወይኔ አንቺማን ማሳጅ ልትከፍቺ አስበሻል እውነት እግዚአብሔር ይባርካት ዮ መሳት literally bro እንደዚህ የተባረከ ሴት አለች ገብቷል ይመቻት አሁን ያው የምሬን እኮ ነው ማለት አሁን ይሄ ባል እቺን ሴት ገብቷል ቀና ብሎ እንኳን ማየት የሚችል ይመስላችኋል ቻንስ ወፍ ማን this is it bro ይሄ ነው መባረክ honestly ዊጊና ጥፍሬ ትላለች ገና ከሆነ guys የዛሬው ቪዲዮ ይሄን ይመስላል ሰብስክራይብ ማድረግ